እሺ ሌላው ጥያቄ ደግሞ ይሄ አራት ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕት። አንደኛ አራት ሚስት ማግባት የሚለውን አምላክ አላህ ሱብሓነሁ ወተዓላ ሲናገር ጊዜ በቁርአን ላይ ዓላማው ምንድን ነው የሚለው ነው አሁን የምናየው። አንደኛ ታዛችሁ ነው ወይ? አዎ፣ እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን የምናደርገው ነገር የለንም ሙስሊሞች አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይላል ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁን ሁለትም ሆነ ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ ይሄንን እንደው ዝም ብሎ አላህ ሱብሓነሁ ወተዓላ በእኛ ላይ ያለ ገደብ እንደፈለገ ሰውየው ማግባት የሚቻል ይመስላል። እሱ ስህተት ነው። ነገር ግን በጣም ከባባድ መስፈርቶች አሉት። እነዛ መስፈርቶች ካለሟላ አይፈቀድም። ስለዚህ አንድ ሙስሊም አራት ማግባት ይፈቀድለታል የሚለው ንግግር ስህተት ነው። አንድ ሙስሊም ሳይሆን እነዚያን መስፈርቶች ማሟላት የቻለ ሙስሊም ነው የሚባለው። እሺ፣ እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያ መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ እችኛዋን ብቻ የሚንከባከብ ሆኖ ሊገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም አላህ ይከልክሏል። እነዚህ መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? من كانت عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقطا. وفي رواية أخرى من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل. በምድራዊ ህይወቱ ሲኖር ሳለ ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው። እሺ፣ ይህን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይንስ ስላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም። ባለፉትም ነቢያት ላይ ነበር። አላህ ሱብሓነሁ ወተዓላ ይህን ማስረጃ በሱረቱ ራዕድ ላይ ሲናገር ምን አለ መሰለሽ? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሀጀር ነበረችው፣ ሌሎች ነቢያቶች ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ ሱብሓነሁ ወተዓላ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድን ነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ፣ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘርን ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱል ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። ዙርያ ተመልከቱ፣ ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩም አልኡመመ የውመል ቂያማ። ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማኝ ተከታዮችን አፍርቼ በመምጣቴ እደሰትባቸዋለሁና እያሉ ተናገሩ። ስለዚህ ዓላማው መልካም ዘርን ያፈሩ ዘንድ ነው። ይህን ደግሞ በተግባር አሳይተዋል። ኢብራሂም ለምሳሌ ብዙ ሚስቶችን አገባ፣ ሀጀርን አገባ። ማንን ወለደ? ኢስማኤልን ወለደ፣ ነቢይ የሆነለት። ልክ እንዲሁ ሳራን አገባ፣ ከእርሱ ደግሞ ኢስሐቅን ወለደ። ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዩሱፍን። ከዚያ እያሉ የነቢያት ዘሮች እየተተካኩ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ። እሺ፣ አመሰግናለሁ በጣም ግን ማለት ቅድም ኤክስፕሌን ባረከው ወይ ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ ያነሱን ማስተማር አይደለም ላይክ ለሁለቱ ኢኳል እንትን እንዲሆን። በጣም ጥሩ። እሱን እና ይማራሉ እኮ እሱን ይማራሉ ወንዶችም። አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል።
ቁል ሊልሙእሚኒን የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብጥምና እንዳትጨብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ እስክ አንዳንዴ እንደ መንጥቅ እንዳለ በአረብኛ ወደ እሱ ልምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው፣ በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒው ነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንዳውም ያስጠላታል አይደል ሴቶች። ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገብቷቸዋል አይደል? በንግግሮች ነው ወይም ደግሞ በስራዎች ነው። አይታቸዋል ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው የፈለገ ይህል ማስጠል ይሁን። ነገር ግን ከውበቱ ይልቅ የሚማረካቸው ምንድነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህ ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት፣ ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን የሆነ መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር ሴት ልጅ ምን ትበል እሱ አይደለም የሚያሳስበው፣ ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሂደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተማርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም ትማረክ። ለዚህ ነው ገብቶሻል ሚለውልሽ። እሺ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ስለ ጂሃድ ጀስት ፖይንት በሂስትሪ ላይ የተማርነው ጂሃድ እና ሪል ኢስላሚክ የሚያስተምረው ጂሃድ ልዩነቱን ማወቅ ፈልጋለሁ እና የምር በማስረጃ ማለት ነው። ለወጋችሁ ነበር ጎራዳ አጣሁኝ ልጆች፣ በደሊል ነው። እሺ ጥሩ ጥያቄ ነው። በመጀመሪያ ከቃሉ እንነሳ እና ስርዓቱስ ምንድን ነው የሚለውን እናያለን። ጂሃድ ለምን ተደነገገ የሚለው እናያለን። ጂሃድ ማለት ትግል ማለት ነው። ትግል ብሎ ማለት ሊታገልሽ የሚመጣ አካል ጋር ከራስሽ ለመከላከል ብለሽ የምታደርጊው ትግል ማለት ነው። አይታችኋል ሪንግ ምናምን እንደዚህ ቦክስ ምናምን ሊጣላህ ይመጣል ሊጎዳህ፣ አንተ ራስህን እየተከላከልክ ጉዳት እንዳይደርስብህ ታጠቃለህ። እሱ ጂሃድ ይባላል። አይታችኋል። በኢስላም ታዲያ ጂሃድ የሚባለው ነገር ሙስሊሞች ሊያጠቃቸው፣ ሊገድላቸው፣ ሊዋጋቸው የሚመጣን አካል ከራሳቸው ለመከላከል የሚያደርጉት የሆነ ከራስ የመከላከል ስርዓት ጂሃድ ይባላል። ጂሃድ ይባላል። አላህ ስብሐነሁ ወተዓላ ማንን መዋጋት እንዳለብን ጂሃድ ማድረግ እንዳለብን ደንግጓል። አማኝ ማነው? ከሃዲያኖች ለሁለት ይከፈላሉ። አንደኛ ጂሃድ ማድረግ መዋጋት የሚፈልግ የከሃዲ አይነት፣ ሁለተኛ እንዲህ አይነት ነገር ውስጥ የማይገባ ሰላማዊ የሆነ የከሃዲ አይነት። ሰላማዊዎችን መልካም ዋሉላቸው በሚል በርካታ ቦታ እንዳውም ተናግሮናል። እነርሱን ጫፋቸውን እንዳትነኩ ከነካቸው ገነትን ሽታውን አታገኙም ሁላ ብሎናል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሂደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነት ተከታይ ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኟትም አያገኝም ብለው ተናግረዋል። ከሃዲ ቢሆንም ራሱ ማለት ነው። ወለው ካነ ካፊረን አሉ። ከሃዲ ቢሆንም እንኳን ጫፉን እንዳትነኩት አሉ። ታዲያ ምን አይነት ሰውን ነው ተጋደሉ የሚለው? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አላህ። እነዚያን በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታይ ተጋደሏቸዋል። የሚጋደሏቸውን አለ። እንዴት ታዲያ ለምን ከነርሱ ጋር ለምን መጋደል ያስፈልጋል? እርቅ አይሻልም ወይ ልትሉ ትችላላችሁ። ለእርቅ ከወረዱ እርቅንም አላህ ሱብሓነሁ ወተዓላ አዟል። የሚገርማችሁ ሱረቱል አንፋል ላይ አላህ ምን አለ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሊዋጉ የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ እንዳትዋጋ ይላል። አንተም ለእርቅ ውረድ። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ እነዚህ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ በሰላም ኑሩ አለ። ጭራሽ ጂሃድን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃአ አልዐዱው ወሰሉላህ አልዓፊያ
فإذا لقيتموهم فاصبروا فإن الجنة تحت ظلال السيوف ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ። ቃል በቃል እንዳትመኙት፣ በቃ አይኖር፣ ይሄ ነገር በጭንቅላታችሁ እንዳይኖር ራሱ። ታዲያ ምን እንመኝ? ይልቁንስ በመካከላችሁ በእናንተ በእነርሱ መካከል ሰላም እንዲሰፍን ጸልዩ አሉ። አያችሁ፣ ሰላም ነው የሚፈልገው ኢስላም። ሰላም እንዲሰፍን በመካከላችሁ ጸልዩ። ታዲያስ ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊዋጓቸው ከመጡስ የዛኔ ጽኑ፣ ወደኋላ እንዳትለዋል። አይሻርለ ሊዋጉ ከመጡ እኛ እስክስታ እየመታን አንጠብቃቸውን የዛኔ ወይም ደግሞ ጽጌረዳ አበባ አንጥፈን ምናምን ነው ግደሉና ላ ከራስ መከላከል ግድ ይላል። አየሽ፣ ነገር ግን እኛ አስለን ከመሰረቱ እንዳትመኙት ተብለናል። እንዳውም በእናንተ መካከል አላህ ሰላም እንዲያሰፍን ጸልዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ስለዚህ ጂሃድ የሚባለው ነገር የተደነገገው ሊያጠቁን ከሚመጡ ከሃዲያኖች ከራሳችን ለመከላከል የተደነገገ ድንጋጌ ነው። አላህ ስብሐነሁ ወተዓላ ታዲያ ይህን ያደረገው ከመቼ ጀምሮ ነው የሚለው ነው ላብራራላችሁ። ያልጠየቀችውን እኔ እየጠየቅኩኝ ማለት ነው እንድትረዱ ዘንድ። ጂሃድ ከአደም ጀምሮ እስከ ሙሳ ዘመን ድረስ የለም ነበር። ታውቃላችሁ፣ ይሄን ከአደም ጀምሮ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ጂሃድ የለም። ታዲያ ምን ነበር ለካዲያኖች መቅጫው? መቅሰፍት የሚባል ነገር ነበር። ይቀሰፋሉ። ኖህ ህዝቦቹ ባመፁ ጊዜ ጂሃድ አድርግ አላለውም አላህ። ኖህ ሆይ መርከብን ስራና በጀልባ ላይ አስቀምጣቸው፣ እኔ እነዚህን እቀስፋለሁ። ከሃዲያኖችን ተቀሰፉ። ሁድ ባመፁ ጊዜ ህዝቦቹ ሁድ ሆይ እኔ እነዚህን ህዝቦች በአውሎ ንፋስ እቀስፋለሁኝ፣ አንተና ህዝቦችን አድናሃለሁ። ሷሊህ ሆይ አንተንና አማኞችን አድናችኋለሁኝ፣ እነዚያን የካዱትን ደግሞ በመልአክ ድምፅ እቀስፋቸዋለሁ። አያቸዋል። በዚህ መልኩ ሆነ። የመጨረሻው ተቀሳፊ ማለት ነው ፈርዖን ነው። ፈርዖንን ልክ ከቀሰፈ በኋላ አላህ ሱብሓነሁ ወተዓላ በዚያ በማለት በውሃው ካሰመጠው በኋላ ምን አደረገ? አላህ ለሙሳ ዓለይሂ ሰላም ኦሪትን ተውራትን ሰጠው። በተውራት ላይ በኢንጂል ላይ በቁርአን ላይ ከዚህ በኋላ ደግሞ መቅሰፍት ቀረ። በቃ ራሳችሁ አማኞች ሊያጠቋቸው የሚመጡትን ተከላከሉ ተባሉ። ከዚያ በኋላ ነው ጂሃድ የተደነገገው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅትሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂሊ ወልቁርአን። በሶስቶቹ መጽሐፍቶች ላይ ነው የታዘዘው። ታዲያ ዒሳ ለምን አልተዋጋም? ዒሳ ዓለይሂ ሰላም ለምን አልተዋጋም? ምክንያቱም ለጂሃድ መስፈርቶች አሉት። ገብቶሻል? ጂሃድ መስፈርቱ ዒሳ ዓለይሂ ሰላም ጥቂት ጊዜ ነበር ያስተማሩት። 3 ዓመት ነው በምድር ላይ ያስተማረው ዒሳ። በዚህ ባስተማራ ጊዜ ተከታዮች ያን ያክል አልነበሩ። 12 ተከታዮች ነበር ያፈራው። በትክክል እነዚህ ናቸው ይበልጥ ትምህርቱን ትኩረት አድርገው ሲከታተሉ የነበሩት፣ በደንብ ሲከተሉት የነበሩት የዒሳ ዓለይሂ ሰላም ተከታዮች። እነዚህ 12ቱን ከህዝብ ከሰራዊት ጋር ተዋጉ ብሎ ማለት አይቻልም። አቅማቸው የሚመጣጠንም አይደለም። ገብታችኋል አይደል? ለዚህ ነው እንጂ ዒሳ ዓለይሂ ሰላም እነዛን ከሃዲያኖች መፋለም አቅቶት አይደለም። ታዲያ ምን አደረገለት አላህ? በእርሱ ላይ ያሰቡበትን ሴራና ተንኮል ጂሃድ እንዳደርግ ካልታዘዘ ከተባለ አዳነው፣ ወሰደው። ዒሳን ሊገድሉት በመጡበት ጊዜ አላህ ሱብሓነሁ ወተዓላ ከመካከላቸው ነጥቆ ወሰደው። ዒሳን ነገረው ቀድሞ፣ ዒሳ ሆይ እነዚህ ከሃዲያኖች አንተን ለመግደል እያሴሩ ነው አለው። ወመከሩ ወመከረላህ ወላሁ ኸይሩል ማኪሪን። መሲሁንም ለመግደል አሴሩበት፣ አደሙበት እነዛ ፈሪሳውያኖች። ከዚህ አላህ ሱብሓነሁ ወተዓላ ምን አለ? እኔም ተንኮላቸውንና ሴራቸውን ላከሽፍባቸው ወሰንኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና እበልጣቸዋለሁ እነሱን አለ። ካሰቡት ተንኮልና ሴራ በላይ አላህ ሱብሓነሁ ወተዓላ የማዳኑን ስራ በመሲሁ ላይ ሰራ። ዒሳን ምን አለው ታዲያ? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው አለው። አዳነው፣ ወሰደው ወደ ሰማይ። አያችኋል? ይህን ይመስላል። እና ጂሃድ ማለት እርሱ ነው። ታዲያ ጂሃድ የሚባለው ነገር መቼ ነው የተጀመረው? በነቢ ሰለላሁ ዐለይሂ ወሰለም ጊዜ ራሱ ብላችሁ ካያችሁ የሚገርምሽ ነቢ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነቢይ የሆኑ በ63 ዓመታቸው የነቢይነት አገልግሎታቸው አለቀ። ከዚህ ዓለም ተሰናበቱ። የስንት ዓመት ጊዜ ነበራቸው የነቢይነታቸው አገልግሎት ጊዜ? 23 ዓመት ነበረ። መካና መዲና ላይ ነበር ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት። መካ ላይ የመጀመሪያ አስተምሮት ጊዜያቸው ነበር ነቢይ ተደርገው። በዚያ ላይ ለ13 ዓመት ያክል አስተምረዋል። መዲና ላይ ደግሞ 10 ዓመት። የሚገርምሽ መካ ላይ በጣም ከባድ ግፍና መከራን፣ በጣም ከባባድ ቻለንጆችን አሳልፈዋል።
በዚያን ጊዜ ግን ነብዩ ሰለላሁ ዐለይሂ ወሰለም ያ በርካታ የግድያ ሙከራ ሲደረግባቸው ጂሃድ አልታዘዙም ነበር። አርፈህ አስተምር ነበር የተባሉት። ፈዕፉ ዐንሁም ወስፋህ ይላል። ሙሐመድ ሆይ አሁን ጊዜው አይደለም የጂሃድ አትታዘዝም። ፈዕፉ ዐንሁም ወስፋህ ይቅር በላቸው እለፋቸው፣ ዝም ብለህ አስተምር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጠጥፋችሁ ሶላትን ስገዱ፣ ዘካን በአግባቡ ስጡ፣ ትእዛዛቶችን ፈጽሙ እንጂ በፍጹም እንዳትዋጉ ብሎ አላህ ቃል በቃል ከልክሏቸው ነበር። ከዚያ በኋላ የሚገርምሽ ወደ ኢትዮጵያ ተሳደዋል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚለውን ታሪክ ትሰማላችሁ። ለምንድን ነው ዓላማው? ጂሃድን ላለማድረግ እኮ ነው ያ ጀማዓ። ኢስላም ጂሃድን የሚናፍቅ ይመስላችኋል ብዙ ሰዎች። ላ ወላሂ ጂሃድን በጣም የሚሸሽ ኢስላም ፈርቶ አይደለም፣ ጸብን ስለማይወድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላችሁ እዛ አፍዋ ብላችሁ ኑሩ ለማለት እንዳይመስላችሁ። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሂዱና ሰላም ያለበት ቦታ አምላካችሁን አላህን አምልኩ አላቸው። ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሏቸው። ሂዱ ወደ ሐበሻ፣ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ሆኖ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ እንደው ካላረዘምኩባችሁ ማለት ነው። ይሄን ብቻ ከዛ በኋላ ለቀጣይ እንሄዳለን። የሚገርማችሁ ከዚያ ተከትሏቸው አሁንም ሰላዮችን፣ ሁለት ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ። የነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይህን ቃል። ፍትሃዊ ንጉስ ነው አሉ። ፍትሃዊ መሪ ነው ብለው ተናገሩ። ገብታችኋል አይደለ? ትንቢት ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ነገር ሲናገር እርሱ በሌለበት ባልተገኘበት ቦታ እንዳለው ሆኖ መገኘቱ የነቢይነቱ ማረጋገጫ ነው። ያ እንዳለው ካልሆነ ደግሞ ሐሰተኛ ያደርገዋል ያንን ነቢይ። ምክንያቱም ከአምላክ አይደለም ይሄ ነቢይ፣ ሐሰተኛ ይሆናል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ነው ሄደዋል። ኢትዮጵያ መጥተው አይተውት ነው? ንጉሱ ጋር እንደው እንዴት እንደሚፈርድ አይተው ነው? አላዩም። እዚያው ባሉበት ሆኖ ነው የተናገሩት። ሰሃቦች ግን የእርሳቸው ቃል እውነት እንደሆነ ስለሚያውቁ ቀጥታ ሄዱ፣ ወደ ኢትዮጵያ መጡ። ፍትሃዊ ነው፣ አትበደሉም፣ ማንም አይበድላችሁም ሄዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኑረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ። እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች ሁለት ሰላዮችን ላኩ። አብደላህ ብን ረቢዓ፣ አምር ብን ልዓስ የተባሉ ሁለት ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር። በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጡትና ለሀበሻው ንጉስ ሙስና፣ ከዛ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው፣ አምፀውብን ነው፣ ክፉ ነገር አድርገው ነው ብላችሁ ተቀብላችሁ አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላክነን እኛ ከእነርሱ የመጣ ስጦታ ነው፣ እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት፣ ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈን እንድሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘው ለእኔ ምንም አይሰራልኝም አለው። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ ያለ ነጃሺ እንዳለ ተሳደው የመጡት ሰሃቦች ከንጉሱ ቤት ገቡ። ከነጃሺ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብለው ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አሉ። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራቸው አላቸው። እርሱ ወደኛ የላከው የሆነ መልእክተኛና ነብይ ነው አሉ።
ይህን ወክሎ እየተናገረ ያለው ማን መሰላችሁ? ጃዕፈር ይባላል። የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ኢብኑ አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ነው። ምንድነው እሱ ሲላቸው ጊዜ ሁወ ነቢይ ምን አልአንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አለው። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሓቦች። ተመልከቱ የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሓቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሽ። ለምን ከተባለ ክርስቲያን ነውና ንጉሱ እንዲሰልም ፈለጉለት። ንጉሶች የዛኔ ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜ አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን ነው የምትለው። ስለዚህ በፊቱ ቁመና ቢስሚላህ ራሕማን ራሒም ካፍ ሃ ያ ዓይን ሷድ ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሃነ ልዓዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቅያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስካወላለዱ እስከተሰራው ተአምር እስካስተምሮቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ። እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረድተው ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያን ትንትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ጌታቸው አለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ገብቷቸዋል። ልክ እንዲሁ እነ ነጃሺ ምናምን በነበሩበት ዘመን ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ሱብሓነሁ ወተዓላ። ንጉሱም ቀሳውስቶች መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተመንግስት ይሄ ጉዳይ እንዳለ ሲሰሙ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል። ኢስላምንም ወዲያው ተቀበሉ። ገብቷቸዋል አይደለ? እንደተቀበሉ እስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ እስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄን ሲናገር ምን አለ? ለተጅደን የዛኔ ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱ እና ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደን አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባን ወአነሁም ላ የስተክቢሩን አለ። እነዚያ ክርስቲያኖች ነን ያሉ ብሎ ቃል በቃል ክርስቲያኖች ብሎ ገለጸና ከእነርሱም መካከል ቀሳውስቶቻቸውና መነኩሴዎቻቸው ብሎ ገለጸ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ፣ ወደ መልእክተኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ። ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነ ልሐቅ፣ ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረጉና ሲያለቅሱ ታዩቸውም ነበር እያለ ተናገረ። የቁሉነ ረበና አመና፣ ወዲያውም ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፍን ብለው ተናገሩ። ወማ ለና ላ ኑእሚኑ ቢላህ አለ ነጃሺ። ንግስናው አልያዘውም። አንተ ንጉሥ አይደለህ እንዴ ምናምን አሉት። እኔ ማን ስለሆንኩ ነው በአላህም አላምነው አለ ነጃሺ። ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ሚን ልሐቅ፣ የመጣልንን እውነት የማንቀበለው ማን ስለሆን ነው እኛ አለ። ይጅማ ወዲያው እስልምና ተቀበለ። ወዲያው ነጃሺ ይህንን ባለቀሰ ባዩ ጊዜ አየ። ከዚያ በኋላ በልንካ ይህንን ሙስናህን ውሰድ፣ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዚያች ሀገር ላይ ከስሩ ማንም የማይበደልበት ፍትሃዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነቢ ሰለላሁ ዐለይሂ ወሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አሕመድ ላይ ሄዳቸው ብታዩት ትደነግጣላችሁ። ከየትኛውም በላይ መካ ላይ ከኖርነውና ከተመቻቸልን ህይወት በላይ
ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠና ነው። ምርጥ ጉርብትናንም ሰጠና ነው። ካነ ለና አሕሰነ ጅዋር በቃ ፏ ብለን አላህን በሰላም መገዛትም ጀመርን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሽን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግራቸዋል። እሱም ምንድነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ተቀብለናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው የኢትዮጵያ ክርስቲያን ነው ወይ ብለን እንምጣ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ንጉሱን አስመልክተው ነው ሄደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን እሙ ሰለማ ገልጸዋለች። በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር። ነጃሺን ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣህ ብለው ባመፁበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። በቃ አማጽያን አለ አይደል? አመፁበት። እነዚህን ስደተኞች ካላስወጣህ ብለው የኢትዮጵያ ክርስቲያኖች አመፀውበት ነበር። የኢትዮጵያ ክርስቲያን ስለዚህ ሶሐቦችን ተቀብለናል ላ ሶሐቦችን ይውጡልን ብለው በነጃሺ ላይ አመፀው ነበር። ይሄን ኡሙ ሰለማ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋለች፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይሄን ባመፁበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋል እነዚህን አማጽያን ማለት ነው። በዚህ ጊዜ ሶሐቦች ሰሙ አለች ኡሙ ሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ይህ አመፅ የተነሳብህ ከጎንህ ተሰልፈን እንዋጋለን፣ ጂሃድ እናድርግልህ አሉት። ላ እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ኡሙ ሰለማ ስትናገር። አላህም ነጃሽን በጠላቶቹ ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ቻን እንደጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች አሁን ወደ ጥያቄያቸው መሄድ ትችላላችሁ እና